አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላሂ ረብል ዓለሚን። እንግዲህ ውድ ቤተሰቦች ዛሬ ደግሞ ለየት ባለ የምግብ አሰራር መጥቻለሁ። እንግዲህ ይኸውም ከጋዋ ጋር የሚጠጣ ጣፋጭ የሆነ ቀላልና ፈጣን የሆነ የቡስቡሳ አሰራር ነው የማሳያችሁ። ቀጥታ ወደ አሰራሩ ነው የምንገባው። እና ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባርተኞች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱ ደግሞ ከልብ አመሰግናለሁኝ። አሁን ቀጥታ ወደ አሰራሩ ነው የምወስዳችሁ። እንግዲህ ይቅርታ ቪዲዮውን ፈጠን ያልኩባችሁ መሰለኝ፣ ምክንያቱም እኔ ቪዲዮ እንዳይረዝም በማለት ነው። አሁን ቀጥታ ወደ አሰራሩ ወስዳችኋለሁ። እንግዲህ የሚያስፈልገን ግብአቶች እዚህ ጋር እንደምታዩት አንድ ግሽጣ አለኝ። እዚህ ጋር ቢኪንግ ፓውደር አለኝ። እዚህ ጋር ዘባድ አለኝ፣ ስኳር አለኝ፣ ሰሚጥ አለኝ። እኔ ሰሚጥ ብቻ ነው የምጠቀመው በነገራችን ላይ ማለት ነው። አብዛኛውን ሰው የሚጠቀመው ቡስቡሳ እንትን ይጨምራል፣ ጆዝል ሂንጥ። እኔ ደግሞ ጆዝል ሂንጥ አልጨምርም ማለት ነው። እዚህ ጋር እንደምታዩት ዘይት አለኝ። እዚህ ጋር ደግሞ መስሪያዬ ሲኒ ያለኝ ማለት ነው። እዚህ ጋር ሳህኑ አለኝ። አሁን ቀጥታ የሚያስፈልጉንን ሳህናችን ላይ በምንፈልጋቸው መጠን ያክል እናረጋለን ማለት ነው። እዚጋ እንደምታዩት አንድ ግሽጣ አለኝ። አንድ ግሽጣዬን ሳህን ላይ ያረጋለሁ። እዚጋ እንደምታዩት ግሽጣዬን ሳህን ላይ ያረጋለሁ። አንድ ግሽጣ ላይ ብያችኋለሁኝ። እዚጋ ደግሞ በዚህ በግሽጣው ወይንም በዘባዲው የሚበቃኝን ያክል ስኳር አረጋለሁ ማለት ነው። እንኳን የማረገው በግሽጣው ነው የማረገው ማለት ነው። በግሽጣው ስኳር አረጋለሁ። ይኸው እዚህ ጋር እንደምታዩት አንድ ግሽጣ አርጌያለሁ። በግሽጣው እቃ አንድ ስኳር አርጌያለሁ። እዚህ ጋር ደግሞ ዘባዴ አረጋለሁኝ። እንደምታዩት ይኸው አንድ ዘባዴ አርጌያለሁኝ። ከዛ ደግሞ ቢኪንግ ፓውደር በሻይ ማንኪያ እጨምራለሁ ማለት ነው። ቢኪንግ ፓውደር በሻይ ማንኪያ እጨምራለሁኝ። ይኸው እንደምታዩት ቢኪንግ ፓውደር በሻይ ማንኪያ አንድ አረጋለሁ ማለት ነው። በዚች ይኸው አርጌያለሁኝ። እዚህ ጋር እንደምታዩት ግሽጣው ላይ ዘይት አረጋለሁ ማለት ነው። ግማሽ ዘይት አረጋለሁኝ። ከዛ ይሄው ዘይቴንም እጨምራለሁኝ። በግሽጣው ሰሚጥ አረጋለሁ። በግሽጣው እቃ ሰሚጥ አረጋለሁ። ሁለት ነው የሚያስፈልገኝ። ቅድሚያ ግን ይሄንን ስኳሩን፣ ግሽጣውን፣ ዘባዲውንና ቢኪንግ ፓውደሩን በደንብ መምታት አለብኝ። በደንብ ማቀላቀል አለብኝ ማለት ነው። እዚህ ጋር እንደምታዩት ይሄውና እንትን ማለቻዋለች ማቀላቀያዋ ማለት ነው። በደንብ ሲቀላቀልልን በግሽጣው እቃ ሁለት ሰሚጥ እጨምራለሁ ማለት ነው። ይሄ በደንብ ሲቀላቀልልን ድምፁ እንዳይረብሻችሁ ሲጨርስ ማሳይ ይሆናል ማለት ነው። እንደዚህ ካቀላቀልኩት ያዘጋጀሁትን ሰሚጥ እጨምራለሁኝ። ሁለት በግሽጣው ያዘጋጀሁት አለ፣ እሱን እጨምራለሁ ማለት ነው። ይሄው በዚህ መልኩ ጨርሻለሁኝ። እንግዲህ አሁን ቀጥታ ወዴት ነው የማረገው? ያዘጋጀሁት ሳህን አለ እሱ ላይ ነው የማረገው ማለት ነውና ከበሰለ በኋላ ደግሞ ማሳያችሁ ይሆናል። ምርጥና ፈጣን የሆነ የቡስቡሳ አሰራር ነው። ስሩና ሞክሩት። በጣም ቀላል ነው። በአረብ ሀገር የምትገኙ እህቶቼ ይሄንን ሰርታችሁ ሞክሩት ማለት ነው። በጣም ቀላል የምላችሁ ጠሪቅ ነው። በዚህ መንገድ ሰርታችሁ ተጠቀሙ እላለሁኝ። ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ስኒያ ላይ ያደርጋል። እንደምታዩት ምርጥ አርጌ ቀጭንም አይደል ወፍራምም አይደል ለከኛ። እንግዲህ ቡስቡሳችን በዚህ መልኩ ጨርሰናል ማለት ነው። በጣም ፈጣንና ቀለል ያለች የቡስቡሳ አሰራር ናት። ውድ ቤተሰቦቼ ስሩና ሞክሩት። ባይ ባይ።